ትውየድሶ መራት ወትብሎ ብሎ ቅዱስ ያሬድ ምስጋና ቤተ ክርስቲያንን መራት ብሎ ሙሽራ መራት ማለት በግዕዝ ሙሽራ ማለት ነው። ሙሽራይቱ ወልድ ዋሕድ ኢየሱስ ክርስቶስን ታመሰግነዋለች ብሎ ሙሽራይቱን መስሎ በቤተ ክርስቲያን መድኃኔዓለም ተናግሯል። ቅዱስ ያሬድን ያናገረ መድኃኔዓለም ነውና ሙሽራ የተባለችው ቤተ ክርስቲያን መጋረጃ አላት። በመጋረጃ ውስጥ ታቦት አለ። በታቦት ውስጥ ሕገ እግዚአብሔር አለ። በታቦት ውስጥ ሕገ እግዚአብሔር ይፈጸማል እና የአሁኑ ጊዜ ጋብቻ ዝም ብሎ ለቀቃ ጋብቻ ሆኖ ነው እንጂ መጋረጃ ተጋርዶ ነው ጥንቱን ጋብቻ። ሙሽራውና ሙሽራይቱ ሁለት ሚዜዎች ደግሞ ከሙሽራው ለወንዱ አንድ አስተናጋጅ የስር ሚዜ፣ ለሴቲቱ አንድ አስተናጋጅ የስር ሚዜ ያስፈልጋቸዋል። እነሱ ከውስጥ ሆነው አይወጡ፣ ሙሽሮች አይታዩ። የሚያያቸው እንኳ ሰው ቢኖር በሀገራችን ድባ፣ ቁልፍ፣ ሳንቲም ሰጥቶ ሙሽራ ያያል እንጂ ዝም ብሎ ደርሶ ሙሽራ ማየት አልነበረም። እንዳሁኑ እንዲህ ዝም ብሎ ሙሽራ በግልጥ አይታይም ነበርና ለምን ተሰወሩ ማለት ሙሽሮቹ ክቡራን ናቸው። የዛን ጊዜ በታቦተ ሕጉ ተመስለዋል ማለት ነው። ክቡራን ታቦቱ ክቡር እንደመሆኑ ሙሽሮችም ክቡራን ናቸው። በክብራቸው በመጋረጃ ውስጥ ይታያሉ። ለሚያያቸው ቁልፍ፣ ድባ፣ ሳንቲም ተሰጡ እንጂ ዝም ብሎ የሚታየው አይደለም እና ሙሽራይቱ ክብርት ናት፣ ሙሽራው ክቡር ነው ብሎ ጌታችን ኢየሱስ ክርስቶስ በሚመሰልበት የሚመሰሉ ናቸው። ሙሽርነት አሁን ዝም ብሎ ደቀቃ ጥሩ አይደለም እና በአግባብ በሆነ እናት አባት ፈቅደው እነሱም ትሆነኛለህ ትሆኝኛለሽ ተባብለው ወስነው መጋባት ከተጋቡም በስርዓት መጋባት ስጋዋ ደግሞ ተቀብለው ሕገ እግዚአብሔር ፈጽመው እንጂ ሕገ አልባ ዝም ብሎ በሜዳ ጋብቻ በዶርም ጋብቻ ሕገ እግዚአብሔር አይደለም። እንደዚህ አይደለም እና ሙሴም ቢሆን ስለ ልባችሁ ጽናት ሚስቱን ሊፈታ ታዘዘ እንጂ ጥንትስ እንደዚህ አይደለም ጋብቻ። አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ልትኖር ነበር እንጂ ብሎ የልባቸውን ጽናት ሴቲቱ የሚሞት ከሆነ የምታገባ ስለሆነች ገላ ታገባ ነበርና ወንዱም ገሎ ሌላ ሴት ያገባ ነበር። ካልሞተች ካልሞተ በስተቀር መጋባት ስለሌለ ይገዳደሉ ነበርና ባይሆን እንኳ የምትፈታበትን ደብዳቤ ይስጣትና ይፍታት፣ እሷን ትፍታው። እዚያ በኋላ ይሁንብኝ ያለ የወሰነ ያንን የወቀሳ ደብዳቤ አንብባ ወይም አንቦ መጋባት እንደሚገባ እንጂ አንድኛውን ምንም የውለቀቃ በሆነ ጋብቻ እንዳይኖር ሙሴም ተናግሯል። ከጥንት የነበረው እንደዚህ ነውና አሁን ይሄ በቤተ ክርስቲያንና በመድኃኔዓለም የሚመሰል ጋብቻ እንደዋዛ ሆኖ መጋባት እንዳልሆነ ቶሎ መራት ትየድሶ መራት ወትብሎ ወልድ ሆይ ቃለ ከአዳም ሙሽራዬ ሆይ አነጋገርህ መልካም ነው ብላ ቅድስት ቤተ ክርስቲያን ፈጣሪዋን እያመሰገነች እሱም ደግሞ እያመሰገናት እየተመሰገነባት የሚኖሩ ምሳሌያቸው ጋብቻን የመሰለ አንሰ እብሎ በእንተ እግዚአብሔር ቅዱስ ጳውሎስም ይህን አነጋገር ይህን ጋብቻ ስለ ቅድስት ቤተ ክርስቲያንና ስለ ኢየሱስ ክርስቶስ መስለዋለሁ ብሎ የተናገረው ቃል ነውና ጋብቻ ክቡርነቱን ያው ቅዱስ ያሬድም አክብሮ በዚሁ በመዝሙሩ ላይ የሚነገር ቃል ነውና ይህን ቃል አክብረን ሁላችንም በዚህ ሕግ ብንጠበቅ ከተለያዩት ነገሮች ሁሉ ነፃ እንሆናለን። ከተለያዩ ከበሽታዎች፣ ከመተማማት፣ ከመጠላላት፣ ከመለያየት ሁሉ ነፃ እንሆናለንና ነፃ ሁነን እንድንኖር እግዚአብሔር በፈቀደው መንገድ መሄድ፣ እግዚአብሔር የሚፈቅደውን መንገድ መከተል ለእኛ ለክርስቲያኖች ክርስቲያን ሆነን ክርስቲያን መሆን ነው፣ ክርስቶስን መምሰል ነውና
መምሰል የሚገባን እንድንመስል አሳስባለሁ። ለምሳሌ ሁሉ አስተያየት ካለ እቀበላለሁ። ስልክ ቁጥር